ሰላም ሰላም እንደምናችሁ ውድ የኢትዮ ቲቶር ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ ትምህርቶችን ታገኛላችሁ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። እናንተን የሚያስተምርና የሚያጠነክር ቪዲዮ ነው ይዤላችሁ የሚመጣው ማለት ነው። ቤተሰቦቻችን ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ታገኛላችሁ ማለት ነው። እንግሊዝኛ፣ አማርኛ ትምህርቶችን ታገኛላችሁ። ከዚህ የበለጠ ደግሞ ለህይወታችን በጣም የሚጠቅሙ ትምህርቶችን የምታገኙበት ዩቲዩብ ቻናል ነው ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ በያላችሁበት ቦታ ሆናችሁ በተለያየ አጋጣሚ የትምህርት እድል ያላገኛችሁ ወይም ይበልጥ መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አቀላጥፋችሁ የምትጽፉበትና የምታነቡበትን እድል አመቻችተንላችኋል ማለት ነው። በታች ባስቀምጠንላችሁ ስልክ በኢሞ በዋትሳፕ በቴሌግራም እየደወላችሁ ከኛ ጋር እየተማሩ የሚገኙ ተማሪዎች አሉ። ከነሱ ጋር ተቀላቅላችሁ በግሩፕም እንዲሁም ደግሞ በግላችሁም መማር ማጥናት ትችላላችሁ ማለት ነው ቤተሰቦቻችን። ዛሬ ደግሞ እንደተለመደው ከወትሮውም ለየት ባለ መልኩ በጣም አስተማሪ የሆኑ ሀሳቦችን ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን። ያው ባለፈው እንደተመለከታችሁ የዛሬዎቹን በጣም ምክር የያዙ ወይም ምክር አዘል የሆኑ ሀሳቦች ናቸው ማለት ነው ቤተሰቦቻችን። ስለዚህ በጣም የሚያስተምሩና ለህይወታችን በጣም መሪ የሆኑ ሀሳቦችን ይዤላችሁ ነው የመጣሁት ማለት ነው ቤተሰቦቻችን። እንደምትወዱት እርግጠኛ ነኝ። ስለዚህ ቀደም ብላችሁ ላይክ፣ ኮሜንት፣ ሼር አድርጉና ወደ ቪዲዮ እንገባለን። ስለዚህ ቤተሰቦቻችን እዚህ ጋር እንደምትመለከቱት በጣም ብዙ ሀሳቦች አሉ። ሀሳቦች ሆኖ በጣም ቁም ነገር የያዙ ሀሳቦችም ወይም ምክር የሆኑ ሀሳቦች ናቸው ማለት ነው ቤተሰቦቻችን። ስለዚህ እነሱን እያንዳንዱን ከመጀመሪያው ጀምረን ነው የምንመለከተው ማለት ነው። ከዚህ ጀምረን ነው የምንመለከተው። ያው ዋናው አላማችን ምንድን ነው? እናንተ ማንበብና መጻፍ ላይ ብቁ እንድትሆኑ ለማድረግ ነው ማለት ነው። ከዛ በተረፈ ደግሞ በጣም ለህይወታችን ጠቃሚ የሆኑ ሀሳቦች ናቸው። ስለዚህ ከመጀመሪያው ጀምረን እያንዳንዷን እያነበብን እንሄዳለን ማለት ነው። እናንተ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ትከታተሉኛላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ። ስለዚህ የመጀመሪያዊቷ ምን ትላለች? ጊዜ። አያችሁ፣ ጊዜ የትኛውንም ሐዘን የሚያስወግድ ጥሩ መድኃኒት ነው። በጣም አሪፍ። አያችሁ፣ ጊዜ የትኛውንም ሐዘን የሚያስወግድ ጥሩ መድኃኒት ነው። አያችሁ፣ ጊዜ የትኛውንም ሐዘን የሚያስወግድ ጥሩ መድኃኒት ነው ማለት ነው ቤተሰቦቻችን። ያው ሰው እስከሆንን ድረስ ቤተሰቦቻችን ያው ሁላችንም በየተራ አንዳንድ ነገሮች ይገጥሙናል። አንዳንድ ሐዘኖች ወይም አንዳንድ መጥፎ ጊዜያቶች ይገጥሙናል እና ያን ጊዜዎች ደግሞ አልፎ መልካም ጊዜዎቹ ሲመጡ እናያለን ማለት ነው። ስለዚህ በዚህ ውስጥ የጊዜ ሚና በጣም ከፍተኛ ነው ማለት ነው። ስለዚህ ሁሉም ነገር በጊዜው ውብና ድንቅ ይሆናል ማለት ነው። ማለትም አንዳንድ የተከፋንበት ያዘንንበት ጊዜዎች ሊኖሩ ይችላሉ እና እነሱ ጊዜዎች አልፉ ደግሞ መልካም ጊዜዎች ይመጣሉ ማለት ነው። ስለዚህ ጊዜ የትኛውንም ሐዘን የሚያስወግድ ጥሩ መድኃኒት ነው የሚል ሐሳብ በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። አያችሁ፣ ጊዜ የትኛውን ሐዘን የሚያስወግድ ጥሩ መድኃኒት ነው። ቀደም ብላችሁ እንዳነበባችሁ እርግጠኛ ነኝ። እኔ ሳነብ ደግሞ ስህተታችሁን እያወጣችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ። ሁለተኛይቷ ደግሞ ምን ትላለች? ሁለተኛይቷም በጣም ድንቅና አስተማሪ የሆነች ሐሳብ ናት ማለት ነው ቤተሰቦቻችን። በጣም አሪፍና ድንቅ የሆነች ሐሳብ ናት። ስለዚህ ምንድነው? የምትወድቀው ሌሎችን ለመጣል ስትሞክር ነው። ስለዚህ ምን ትላለች? የምትወድቀው ሌሎችን ለመጣል ስትሞክር ነው። በጣም አሪፍ። አያችሁ ቤተሰቦቻችን፣ በየትኛውም አጋጣሚ ሌሎችን ለመጣል መስራት የለብንም ማለት ነው። ሌሎቹን ለመጣል በሰራን ቁጥር የራሳችን ውድቀት እያመጣን ነው ማለት ነው ቤተሰቦቻችን።
የምትወድቀው ሌሎቹን ለመጣል ስትሞክር ነው። ስለዚህ ቤተሰቦቻችን የምትወድቀው ሌሎቹን ለመጣል ስትሞክር ነው የሚለውን ሀሳብ ተመልክተናል ማለት ነው። ቤተሰቦቻችን በጣም ድንቅ የሆነች ሀሳብ ናት ማለት ነው። በየትኛውም አጋጣሚ ሰዎችን ለመጣል ስንሞክር ለራሳችን እየወደቅን ነው የምንሆነው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ አሁን ወደ ሶስተኛው እንሄዳለን ማለት ነው። ሶስተኛይቷን በጣም አሪፍና አስተማሪ የሆነች ሀሳብ ናት። ኦኬ አእምሮህን በሁኔታ ሁሉ ውስጥ መረጋጋትን አስተምረው። በጣም አሪፍ አያችሁ። አእምሮህን በሁኔታ ሁሉ ውስጥ መረጋጋትን አስተምረው። አያችሁ ምን ማለት ነው ቤተሰቦቻችን? እዚህ ጋር አሁን አእምሯችን ብዙ ጊዜ በፍጥነት የሆነ ነገር ሲወስን እኛ የሆነ ነገር ውስጥ ልንገባ እንችላለን ማለት ነው። ቤተሰቦቻችን በየትኛውም ሁኔታ ውስጥ የትኛውም ነገር ቢፈጠር ምንድነው ማድረግ ያለብን? መጀመሪያ ተረጋግተን ማሰብ አለብን ማለት ነው። ብዙ ጊዜ በፍጥነት ወይም በችኮላ የምንወስናቸው ውሳኔዎች በህይወታችን ላይ ትልቅ ተጽዕኖ ያመጣሉ ማለት ነው። ስለዚህ ለአእምሯችን ሁልጊዜ መናገር ያለብን ነገር ምንድን ነው? በየትኛውም ሁኔታ ውስጥ ሆነን መረጋጋትን መልመድ እንዳለብን ማስተማር አለብን ማለት ነው። ቤተሰቦቻችን በጣም አሪፍ ምንድነው ያልናት ሀሳቧን አጠቃላይ አእምሮን በሁኔታ ሁሉ ውስጥ መረጋጋትን አስተምረውን የሚለውን ሀሳብ በዚህ መልክ አይተናል ማለት ነው። ይህኛው ትልቅ ምክር ነው ማለት ነው። ቤተሰቦቻችን የትኛውም ነገር በችኮላ መወሰን የለባችሁም ማለት ነው። አሁን ወደ አራተኛ እንሄዳለን ማለት ነው። አራተኛይቷ ደግሞ ምን ትላለች? አራተኛይቷ ይችኛዋ ናት። ኦኬ ስለዚህ ምን ረሃብ ብጸናበት ምን ረሃብ ብጸናበት አንበሳ ሳር አይበላም እንደሱ ሁን። በጣም ትልቅ ምክር ነው ማለት ነው ቤተሰቦቻችን። ይህ ምን ማለት ነው? ምን ረሃብ ብጸናበት አንበሳ ሳር አይበላም እንደሱ ሁን። ያ ማለት ምን ማለት ነው? አንበሳ ስጋ ነው የሚበላው። ስለዚህ ምን ያክል ብራብም ምን ያክል ቢጨነቅም ሳር ለመብላት አይወርድም ወይም ራሱን ዝቅ አያደርግም ማለት ነው። እኛም በየትኛውም አጋጣሚ የራሳችን ማንነት የራሳችን ክብር ለምግብ ወይም ለጥቅም ብለን ማውረድ የለብንም ማለት ነው። ስለዚህ ለምግብ ወይም ለመብል ብለን በማይሆን ቦታ መገኘት የለብንም ማለት ነው። ማንነታችን ክብራችንን መጠበቅ ይጠበቅብናል ማለት ነው ቤተሰቦቻችን። ምንም ረሃብ ብጸናበት አንበሳ ሳር አይበላም እንደሱ ሁን። ስለዚህ እንደ አንበሳ መሆን አለብን ማለት ነው ቤተሰቦቻችን። በጣም አሪፍ። አራተኛውን ሀሳብ በዚህ መልክ ነው የተመለከትናት። አሁን ደግሞ ወደ አምስተኛ እንሄዳለን። አምስተኛይቷ ደግሞ እችኛዋ ናት። ምን ትላለች አምስተኛይቷ? ትዕግስት ካሰቡበት ለመድረስ ትልቅ ቁልፍ ነው። በጣም አሪፍ አያችሁ። እኛ ሁላችንም ሰው እስከሆንን ድረስ ለመድረስ የምናስብበት ወይም ለማከናወን ለመፈጸም የምናስብበት ነገር አለና ወደዛ ለመድረስ ትዕግስት ያስፈልገናል ማለት ነው። በአንድ ቀን፣ በአንድ ወር፣ በአንድ ዓመት ሁሉም ነገር ላይሆን ይችላል። ግን ለመድረስ ያሰብንበት ቦታ ለመድረስ ዋናው ቁልፉ ነገር ምንድነው ካላችሁ ቤተሰቦቻችን ትዕግስት ነው ማለት ነው። ስለዚህ ከታገስን የምንፈልገውን ነገር ወይም ለመድረስ ያሰብንበትን ቦታ እንደርሳለን ማለት ነው። ስለዚህ ትዕግስት ማለት ምን ማለት ነው ቤተሰቦቻችን? አሁን እናንተ ያላችሁበት ደረጃ አለና ወደፊት ደግሞ ለመድረስ የምትፈልጉበት ወይም የምትመኙበት ያሰባችሁበት ቦታ አለ። ከዛ ከሁለቱ ቦታ መካከል ያለው ፈተና ምንድን ነው? ትዕግስት ነው። በጣም ቁልፍ ነገር ነው ትዕግስት። ስለዚህ መታገስን መልመድ አለብን ማለት ነው። ስለዚህ ያሰብንበት ቦታ ሁላችንም እንደርሳለን። ስለዚህ እስከዛ ግን ትዕግስት ያስፈልገናል ማለት ነው ቤተሰቦቻችን። በጣም ድንቅ ምክር ነው። ብዙ ነገር እየተማርን እንደሆነ ተስፋ አደርጋለሁ። ቤተሰቦቻችን እንደምትወዱት ተስፋ አደርጋለሁ ማለት ነው። እንደተለመደው የወደዳችሁትን ሀሳብ በኮመንት ላይ መጻፉን እንዳረሱ ቤተሰቦቻችን። የትኛዋን ሀሳብ እንደወደዳችሁ የወደዳችኋትን ሀሳብ በኮመንት ላይ እየጻፋችሁ ትወጣላችሁ ማለት ነው። ኦኬ ትዕግስት ካሰቡበት ለመድረስ ትልቁ ቁልፍ ነው የሚለውን ሀሳብ አምስተኛ ተመልክተናል። አሁን ወደ ስድስተኛ እንሄዳለን። ስድስተኛይቷ ደግሞ እችኛዋ ናት ማለት ነው። ስለዚህ እሷን ከኔ ቀደም ብላችሁ ነው ያው እናንተ የምታነቡት አንብባችሁ፣ ከዛ አብረን ስናነብ ደግሞ ስህተታችሁን እያወጣችሁ ትሄዳላችሁ ማለት ነው። ኦኬ ስድስተኛይቷ ምን ትላለች? ሁሉም ሰው ለሰው የማይነግረው ህመም በውስጡ አለ።
ሁሉም ሰው ለሰው የማይነግረው ህመም በውስጡ አለ። በጣም አሪፍ። ይሄ ሁላችንም ይመለከታል ብዬ ነው ማስበው። ሁሉም ሰው እንደዚህ አይነት ነገር ይኖረዋል ብዬ ነው ማስበው። ሁሉም ሰው ለሰው የማይነግረው ህመም በውስጡ የያዘው ነገር አለ ማለት ነው። ለሰው ለምንድን ነው የማይነግረው? ብነግረውም ሰው ስለማይረዳ አይነግረውም ማለት ነው። ግን ለራሱ ይዞ ያስቀመጠው ህመም በውስጡ አለው ማለት ነው። ማንም ሰው እንደዚህ አይነት ነገር ይዟል ማለት ነው። በጣም የወደድኳት አባባል ይቺ ናት ማለት ነው። ሁሉም ሰው ለሰው የማይነግረው ህመም በውስጡ አለ የምትሏን ሀሳብ በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። የሁላችንም የየራሳችን እናውቃለን ብዬ አስባለሁ። ለሰው የማንናገረው ደግሞ ሰው ስለማይረዳን ወይም ለሰው መስሎ ስለማይታየው አንነግረውም፣ ግን በውስጣችን ይዘናታል ማለት ነው። ሁሉም ሰው ለሰው የማይነግረው ህመም በውስጡ አለ የምትል ሀሳብ ተመልክተናታል ቤተሰቦች። አሁን ወደ ቀጣይ ደግሞ ወደ ሰባተኛ እንሄዳለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሰባተኛይቷ ደግሞ እችኛዋን ትመስላለች። እችኛዋ ደግሞ ምን ትላለች የምትሏን አሁን እናንተ ካነበባችሁ በኋላ አንድ ላይ እናነባለን ማለት ነው። ሁለም ደስታህን ከፈጣሪ እንጂ ከፍጡር አትጠብቅ። በጣም አሪፍ አያችሁ። ይሄኛው አሁን ትክክለኛ ደስታ የምታገኙት ከፈጣሪ ነው ማለት ነው። ማለትም ያው ከፍጡሩም አንዳንድ ጊዜ ጊዜያዊ ደስታ ልናገኝ እንችላለን፣ ግን ፍጹም የሆነ ደስታ የምናገኘው ከፈጣሪያችን ነው ማለት ነው ቤተሰቦች። ስለዚህ ሀሳቧ ምን ትላለች? ሁሌም ደስታህን ከፈጣሪ እንጂ ከሰው አትጠብቅ። በጣም አሪፍ አያችሁ፣ ትልቅ ምክር ነው። ስለዚህ ትክክለኛ ደስታችን ወይም ፍጹም የሆነ ደስታችን የምናገኘው ከፈጣሪያችን ነው ማለት ነው እንጂ ከፍጡር አይደለም፣ ወይም ከሰው ወይም ከሆነ ፍጡር መጠበቅ የለብንም ማለት ነው ቤተሰቦች። በጣም ድንቅ ትምህርት እየተማራችሁ እንደሆነ ተስፋ አደርጋለሁ። በጣም አሪፍ ቤተሰቦች። ከዚህ በተጨማሪ ደግሞ ኮመንት መስመር መጀመሪያ ላይ አንድ ዩቱብ ቻናል አስቀምጨላችኋለሁ። ስለዚህ ሳብስክራይብ እያደረጋችሁ ሊንኩን ነክታችሁ ገብታችሁ ሳብስክራይብ እያደረጋችሁ እንድትወጡ አበረታታችኋለሁ። እንደዚህ በጣም የሚጠቅሙ ትምህርታዊ ነገሮችን የምናገኝበት አዲስ ቻናል ነው ማለት ነው። ገብታችሁ ሳብስክራይብ እንድታደርጉ በኮመንት መስመር መጀመሪያ ላይ ሊንክ አስቀምጥላችኋለሁ። እየገባችሁ ሁላችሁም ሳብስክራይብ እያደረጋችሁ እንድትወጡ በትህትና ይጠይቃችኋለሁ ማለት ነው። ስለምታበረታቱን ከልብ እናመሰግናለን። በጣም እያበረታታችሁኝ እስካሁን ድረስ ላይክ፣ ሼር እያደረጋችሁ ኮመንት እያደረጋችሁ እያበረታታችሁ ስለሆነ ከልብ አመሰግናለሁ። የዛሬው ደግሞ እንድትተባበሩልኝ እጠይቃችኋለሁ ማለት ነው። ሁላችሁም እየገባችሁ ሊንኩን ነክታችሁ ገብታችሁ በኮመንት መጀመሪያ ላይ ያስቀመጥኩትን ሊንክ ነክታችሁ ገብታችሁ ሳብስክራይብ እያደረጋችሁ ትወጣላችሁ ማለት ነው። ቤተሰቦች አመሰግናለሁ። አሁን ወደ ቪዲዮአችን እንመለስና እንቀጥላለን። ስለዚህ ሰባተኛይቷ ምን ብለናታል? ሁሌም ደስታን ከፈጣሪ እንጂ ከፍጡር አትጠብቅ የምለውን ተመልክተናል ማለት ነው። አሁን ደግሞ ስምንተኛዋ ምን ትላለች የምንመለከታት ይሆናል። ኦኬ ስምንተኛዋ እች ናት ማለት ነው። ዋጋህን ከሚያሳንስ ከየትኛውም ቦታ ራስህን አርቅ። ዋጋህን ከሚያሳንስ ከየትኛውም ቦታ ራስህን አርቅ። በጣም አሪፍ ሀሳብ ነው። ይህም ሀሳብ ማለት ነው ቤተሰቦቻችን ለእናንተ ያላችሁትን ዋጋ ዝቅ ከሚያደርግ ቦታ ከየትኛውም ቦታ ራሳችሁን ማራቅ አለባችሁ ማለት ነው ቤተሰቦቻችን። በዛ ቦታ መገኘት የለባችሁ ማለት ነው። ዋጋህን ከሚያሳንስ ከየትኛውም ቦታ ራስህን አርቅ የሚል ሀሳብ ተመልክተናል ማለት ነው ቤተሰቦቻችን። ስምንተኛ ላይ በጣም አሪፍ። አሁን ደግሞ ወደ መጨረሻውና ወደ ዘጠነኛው ደርሰናል። እሷን ተመልክተን እንጨርሳለን ማለት ነው ቤተሰቦች። ኦኬ ስለዚህ መጨረሻዋ ምን ትላለች? ጠብቀኝ ብሎ መቼም የማይቀር አንድ ፈጣሪ ብቻ ነው። ዋው በጣም ደስ የምትል ሀሳብ ናት። እችም ሀሳብ ጠብቀኝ ብሎ መቼም የማይቀር አንድ ፈጣሪ ብቻ ነው። በጣም አሪፍ አያችሁ፣ አንድ እግዚአብሔር ብቻ ነው ማለት ነው። መቼም ጠብቀኝ ብሎ የማይቀር ማለት ነው ቤተሰቦች። ሰው ሊቀር ይችላል፣ ጓደኛ፣ ዘመድ፣ ማንም ሰው በሆነ ነገር ላይ ወደኋላ ሊል ይችላል፣ ግን ፈጣሪ መቼም ቢሆን ወደኋላ አይልም ማለት ነው።
ጠብቀኝ ብሎ መቼም የማይቀር አንድ ፈጣሪ ብቻ ነው የሚል ሀሳብ መጨረሻ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ በጣም ድንቅ ትምህርት እንዳገኛችሁ በጣም ጥሩ ትምህርት እንዳገኛችሁ እርግጠኛ ነኝ ማለት ነው ቤተሰቦቻችን። እነኝህን ሀሳቦችን ጽፋችሁ እነሱ ላይ በደንብ ማሰብ አለባችሁ ማለት ነው። ይሄ ማለት ምን ማለት ነው? በህይወት ላይ እንደዚህ አይነት ነገር ምን ማድረግ አለብኝ፣ የቱ ጋር ነው ራስን እንትን ማድረግ ያለብን እያላችሁ በደንብ እያነበባችሁ መሞከር መለማመድ ከህይወታችሁ ጋር እያገናኛችሁ መውሰድ አለባችሁ ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆኑ ሀሳቦች ናቸው ማለት ነው። ስለዚህ በአንድ በኩል ለህይወታችሁ ትምህርት እየወሰዳችሁ በሌላ በኩል ደግሞ የማንበብና የመጻፍ ብቃታችሁን ልታሳድጉ እየጻፋችሁ እያነበባችሁ እንድትሞክሩ አበረታታችኋለሁ ማለት ነው ውድ ቤተሰቦቻችን። በጣም ድንቅ የሆነ ትምህርት ነው። በደንብ ተለማመዱ እላችኋለሁ። ከዚህ በተጨማሪ ደግሞ ላይክ ኮመንት ሼር ማድረግ እንዳረሱ። ቅድምም እንዳልኳችሁ የወደዳችኋትን ሀሳብ ኮመንት ላይ እየጻፋችሁ ትወጣላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ተምራችሁ አንብባችሁ ጽፋችሁ የምትወጡበትን እድል አመቻችተንላችኋል። ብዙ ተማሪዎች ከኛ ጋር እየተማሩ ይገኛሉ። ከነሱ ጋር ተቀላቀላችሁ በግሩፕም ማጥናት ትችላላችሁ። ካልሆነ ደግሞ በግላችሁም የምታጠኑበት የምትማሩበት እድል አመቻችተንላችኋል። ስለዚህ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። ካልሆነ በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።